ሰላም ሰላም ጤና ይስጥልን ውድ ቤተሰቦቻችን ዛሬ ሁለት እንግዶችን ይዤ ቀርቤያለሁ። እንግዶቼ ስለመጣችሁ አመሰግናለሁ። ስለዚህ እስኪ ራሳችሁን በማስተዋወቅ ጀምሩልኝ። ከማን ልጀምር? ካንቺ ልጀምር እስከስ? እሺ ካንቺ ልጀምር። ስምሽን እና ደግሞ አሁን የምታወሪበትን ወይ ዋና ሀሳብሽን ርዕስሽን ትናገሪያለሽ ማለት ነው። ሰራተኛ ወይስ ተማሪ መሆን አለመሆንሽንም በዛው ታስተዋውቂናለሽ ማለት ነው። እሺ እድሉ ስለተሰጠኝ አመሰግናለሁ። አንተም እንግዶች አድርገህ ስለጋበዝከን እናመሰግናለን። ስሜ ተስፋ እባላለሁና ያው ሰራተኛ ነኝ። የትምህርት እንኳን ለጊዜው ጨርሰናል እና እንግዲህ ልንወያይበት የመጣሁት ምክንያት በእውቀት በሚል ርዕስ ላይ ነው ማለት ነው። እሺ ወደ አንቺ ደግሞ ልምጣ። እስኪ አንቺ ተማሪ ወይስ ሰራተኛ? አንቺ በዛውም ደግሞ ልክ እንደሷ የምትወያይበትን ወይም ደግሞ ሀሳብሽን በዛው ትገልጽልናለሽ። እሺ ስሜ እስኪ እባላለሁ። ተማሪ ነኝ። ለጊዜው ተማሪ ነኝ። የምንወያይበት ሀሳብ እውቀት ይሻላል ገንዘብ? እኔ በበኩሌ ገንዘብ ይሻላል ነው የምለው። ስለዚህ ሁለታችሁም በገንዘብና በእውቀት ነው ያላችሁኝ። ስለዚህ በሁለቱ ከማን ልጀምር? ከማን ሀሳብ ማን ያንሸራሽረው? እንግዲህ አንቺ ላይ ኃላፊነት የተጣለ ነው። እንግዲህ ራስሽን በደንብ አድርገሽ አዘጋጂ ማለት ነው። እሺ የአንቺ ሀሳብ ምን ይመስላል? እስኪ የኔ ሀሳብ እውቀት ነኝ። እሷ እንግዲህ ገንዘብ ነው የምትለው። እውቀት ከሌለ ገንዘብ ቢመጣም እንዴት እንደምንሰራበት እንዴት አሬንጅ እንደምናደርግበት ልናውቅ አንችልም፣ ልንረዳው አንችልም። እና እውቀት ይቀድማል ያልኩበት ምክንያቱም እውቀት ካለ ሁሉን ነገር የምናገናዝብበት የምንረዳበት የሆነ ነገሮችን እንዴት ልናደርግ እንችላለን፣ እንዴት ልንሰራ እንችላለን፣ እንዴት ሂሳብ እንኳን ለመስራት ያለ እውቀት ገንዘብ በጣም ከባድ ነው የሚሆነውና ከገንዘብ ይልቅ እውቀት ነው ብዬ ተስፋ አደርጋለሁ። እውቀት ካለ ማስተዋል አለ፣ ጥበብ አለ፣ ሁሉ ነገር አለና ያለ እውቀት ገንዘብ ከንቱ ነገር ነው ብዬ ነው የምለው እኔ። እስኪ እንግዲህ እሷ ደግሞ ስለ ገንዘብ ትንሽ የምታብራራልን ይሆናል ማለት ነው። አመሰግናለሁ። እሺ እናመሰግናለን። አሁን ወደ አንቺ ልምጣና አንቺም ደግሞ እንግዲህ ራስሽንም ለማሸነፍ ነው እርስ በርሳችሁ ወይስ ለመግባባት ምን አናውቅም። በአንቺ በኩል ያለውን ደግሞ ርዕስሽን ደግሞ በደንብ አድርገሽ እስኪ አቅርቢልን። እኔ አሁን ገንዘብ ይሻላል ነው የምለው። ምክንያቱም አሁን የጥንት አባቶቻችንን እንኳን ብንመለከት ባዶ አይደል ሳይማሩ ተምረው አይደለም ኢትዮጵያን ከቀኝ ግዛት ያዳኑ፣ ሳይማሩ ነው። ገበሬዎችን ብንመለከት ይኸው ሳይማሩ ነው ሀብታም የሆኑት። እንግዲህ ስለዚህ እውቀት ምንም አያደርግም፣ ገንዘብ ነው የሚያስፈልገው። ገንዘብ ኑሮክ እውቀት ማምጣት ትችላለህ ገንዘብ ካለ። ምክንያቱም የፈለግከውን አይነት ፕሮፌሰር ቀጥረ ገንዘብ ካለ የፈለግከውን ፕሮፌሰር ቀጥረ መማር ትችላለህ በገንዘብ ማለት ነው። እውቀት ብቻውን ግን ምንም ሊያደርግ አይችልም። እውቀት እያለህ እንኳን ገንዘብ ከሌለ ባዶ ነው የምትሆነው። ስለዚህ አመሰግናለሁ። እሺ እናመሰግናለን። ስለዚህ ወደ ተስፋ እንሂድና በዚህ ሀሳብ አንቺስ እንዴት ትስማሚያለሽ ወይ? ገንዘብ ይበልጣል? አንቺ ሀሳብ እውቀት ይበልጣል፣ እውቀት ያሸንፋል እያልሽ ነው። እሷ ደግሞ ገንዘብ ይበልጣል፣ ገንዘብ ይሻላል እያለች ነው እና ያንቺን ሀሳብ ውድቅ እያደረገች ነው። በዚህ ሀሳብ አንቺስ ምን ትስማሚያለሽ ወይ? ፕሮፌሰርን ያህል በገንዘብ ገዝቼ እንደፈለኩ ማንቀሳቀስ መማር እችላለሁ እያለች ነው። ስለዚህ በዚህ ሁኔታ በዚህ ሀሳብ ምን ትያለሽ? አዎ ምን አለ መሰለህ፣ የሰው ልጅ እንግዲህ እንደ አእምሮአችን እና እንደ መልካችን አስተሳሰባችንም ይለያል። ለዛ ነው እሷን የምንረዳበት ምክንያት። ነገር ግን የሰው ልጅ መጀመሪያ እውቀት ከሌለ እውቀትም ሲኖር ማገናዘብ ይኖራልና አገናዝበን ነው አንድ ነገር ለመፈጸም መነሳት ያለብን። እውቀት ከሌለን ያን ፕሮፌሰር እንኳን ለመግዛት ለምንድነው የምንገዛው? ወይስ ይሄ ፕሮፌሰር ደግሞ መጥቶ ምን ያህል ነው የሚያስተምረኝ የሚለውን እንኳን ልንረዳው አንችልም። ገንዘብን አስቀደምን ማለት ምንም እውቀትን ያዝን ማለት አይደለም። አሁንም ቢሆን በኔ በኩል ከገንዘብ እውቀት ይቀድማል አልልም። እውቀት ማለት ዲግሪ መጫን አይደለም ወይም ዝም ብሎ መማር አይደለም። እውቀት ማለት
ከእግዚአብሔርም የተሰጠ ማስተዋል ጥበብ ብዙ ነገር አለ እንጂ ዲግሪ ስለጫን ብቻ እናውቃለን ማለት አይደለም። ፕሮፌሰር ስለሆነ ብቻ አገርን ይመራል ወይም ልጆችን ይመራል ማለት አይደለም። ለምሳሌ እንኳን ሴት ልጅ ሆነን እንጀራ መጋገር እናታችን ካላስተማረችን ይሄ መቼም ያው የተሰጠን ከእናት አባት የምንወርሰው እውቀት ነው ብለን ብንወስደው እንኳን ግዴታ ከእውቀት ነው የሚለውን ሲመጣ ስለተማር ዲግሪ ስለጫን አይደለም እንጀራ ልንጋግር የምንችለው ከቤተሰብ የመጣ እናት አባት ያወረሱን እውቀት ነው። እና እውቀት ስንል በዲግሪ ብቻ አይደለም አንቺ አድርገሽ ያሰብሽው እንደዛ ነው የተረዳውሽ። አዎ እናቶቻችን አባቶቻችን የድሮ ያድዋ ድል እንኳን ስንመለከት ብዙ ተምረው አይደለም ግን ፊደልንም ቆጥረዋል። እንዳሁኑ እስከ 12ኛ ምናምን ባይኖር እንኳን ዲግሪ ዲፕሎማ ባይኖር እንኳን እስከ 4 እስከ 3 ተምረዋል ቆጥረዋል። እውቀት ያልኩት ባንቺ ልክ አይደለም። እኔ እንደዛ አይደለም የወሰድኩት። እንዴት እንደተረዳችሁ አላውቅም። እንግዲህ አመሰግናለሁ። እሺ አንቺስ ምን ትያለሽ? አሁን ጓደኛዬ ተስፋ ባለችው አሁን እንጀራ መጋገር አለ። እንጀራ መጋገር አሁን እኔ እንጀራ መጋገር ባልችል ገንዘብ ካለኝ ገዝቼ ልበለው እችላለሁ። ገንዘብ ካለኝ የፈለኩትን ማድረግ እችላለሁ። አሁን በቃ የተለያየ አሁን ጊዜው የቴክኖሎጂ ነው። አሁን ኦንላይን ላይ ያለ ገንዘብ ኦንላይን ላይ መማር አትችልም። ባትማር ገንዘብህን ይዘህ ኦንላይን ላይ መማር ትችላለህ። የፈለከውን ማድረግ ትችላለህ። የፈለክበት ሄደህ ገንዘብህን ከፍለህ በግል መማር ትችላለህ። አስጠኝ መቅጠር ትችላለህ። ስለዚህ እኔ ገንዘብ ይበልጣል እላለሁ። ምክንያቱም ገንዘብ ካላስክ እውቀት ብቻውን ባዶ ነው። አመሰግናለሁ። እሺ ተስፋ ሀሳባችሁንም ጠቅለል እያደረጋችሁ የሁለታችሁንም ሀሳብ ወደ አንድ ታመጡልናላችሁ ማለት ነው። ስለዚህ በምን እናስታርቀው? ይሄ ሁለቱንም ያስፈልገናል። ገንዘብም ያስፈልገናል፣ እውቀትም ያስፈልገናል። ስለዚህ ለሰው ልጅ ሁለቱም ያስፈልጋቸዋል። እውቀትም ያስፈልገዋል፣ ገንዘብም ያስፈልገዋል። ስለዚህ በምን እናስታርቃቸው? ወደ አንድ ሀሳብ እንድንመጣ እንግዲህ ስቲል ሁለታችንም በጣም የተለያየ ሀሳቦች ነው ያሉን። ልንገባባ አልቻልንም። ዝም ብዬ ሳስበው እንግዲህ እሷም በራሷ መንገድ ነው፣ እኔም በራሴ ሀሳብ ነው። እውቀትን ተደግፌ ነው የሚሄደው፣ እሷም ገንዘብ አለ በሚለው ነው እየሄደች ያለችውና እኔ እንግዲህ የሷን ሀሳብ ውድቅ ለማድረግ ብቻ ሳይሆን ነገር ግን ገንዘብ ብቻው ምንም አያደርግልንም። ያ ሰውዬ ገንዘብ ልንገዛበት እንኳን ብንሄድ ያ ሰው ሳይማር እውቀት ሳይኖረው እንዴት በገንዘብስ ሊገዛ ይችላል? እውቀት ስላለው በገንዘብ የገዛውት። መጀመሪያ ግን እኔ ማወቅ አለብኝ። ገንዘብ ማግኘት አይደለም መጀመሪያ አይምሮዬ ማሰራት አለብኝ፣ ማወቅ አለብኝ በሚለው ነው አሁን መሄድ ያለብን። ማንግባባ ከሆነ እንግዲህ ሶስተኛ አካል የሚያስፈልገን ይመስለኛል። እስኪ በዚህ ዙሪያ አንተም የምትለው ካለ ተጨማሪ ላንተ ሰጣለሁ። ወደ አንቺ ደግሞ እንሂድ። ስለዚህ አንቺስ የመጨረሻ ሀሳብሽን ንገሪኝ። እኔ የመጨረሻ ሀሳቤ ገንዘብ ይበልጣል በሚለው ነው። እሷ እንዳለችው ሶስተኛው ወገን ቢመጣ ይሻላል እንጂ ከሀሳቤ በፍንክች ነው። ምክንያቱም አሁን እሷ ራሱ ባለችው መንገድ እውቀት ምንም አያደርግም። አሁን በቃ ሁሉም ነገር ጊዜው የገንዘብ ነው፣ የእውቀት አይደለም። ገንዘብ ብቻ ይኖረ የትም ሄደ መኖር ትችላለህ፣ የትም ሄደ መስራት ትችላለህ። ስለዚህ እውቀት ምንም አያደርግም፣ ገንዘብ ነው። ገንዘብ ብቻ ነው መያዝ ያለብህ። ገንዘብህን ይዘህ የትም ሄደ መማር ትችላለህ። አሁን እኛ እማ የምንለው ተምረን ነው አይደለም። ስለዚህ እኔ ገንዘብ ይበልጣል እላለሁ። ስለዚህ ሁለታችሁም መስማማት አልቻላችሁም ማለት ነው። እሺ ስለዚህ እኔ አሁን ወደ አንድ ሀሳብ ሳመጣላችሁ ሁለቱንም ያስፈልገናል። ሰው ልጅ እዚህ እስከኖረ ድረስ ምድር ላይ እስከኖረ ድረስ ሁለቱም ያስፈልገዋል። ገንዘብ ያስፈልገዋል፣ እውቀትም ያስፈልገዋል። ገንዘብ ማወቅ ራሱ አንድ እውቀት ነው። ስለዚህ ገንዘብ እንዳለ ራሱ አንድ ማወቅ ነው። ወደ ሀሳብ ማምጣት ስለሆነ እውቀትም ያስፈልገናል፣ ገንዘብም ያስፈልገናል። ለመኖር ገንዘብ ያስፈልጋል። ገንዘብን አውቆ ደግሞ ለመንቀሳቀስ ደግሞ የምንፈልገው ነገር አውቀን ደግሞ ተገኝተን መገበያየት መቻላችን ራሱ አንድ እውቀት ነው። ስለዚህ ሁለቱንም ያስፈልገናል ማለት ነው። ስለነበረን ጊዜ ሁሉ እናመሰግናለን።
በሌላ ቀን በሰፊው እንገናኛለን ብዬ ተስፋ አደርጋለሁ። ስለነበረን ጊዜ አመሰግናለሁ። ታንኪዩ